بسم الله الرحمن الرحيم. الحمد لله الذي خلق الإنسان فجعلناه سميعا بصيرا وداعيا إليه بإذنه وسراجا منيرا. أحمده حمدا كثيرا وأشهد أن لا إله إلا الله وحده لا شريك له تعالى أما يقول الظالمون علوا كبيرا. وأشهد أن محمدا عبده ورسوله بعثه بالحق إلى الخلق نذيرا. اللهم صل وسلم عبدك ورسولك محمد وعلى آله وأصحابه وآته من لدنك فضلا كبيرا. أما بعد، صل وسلم يا رب العالمين على نبيك رسولا مبينا. صل وسلم يا رب العالمين على نبيك رسولا مبينا. بالله سم لجمر بسم الله بيه الرحمن الرحيم انداك زي بيه ارداتا لمنيه تسفى بالله طيه كوندمو چاجب حساب تكبيه قال قبيچه نبر اسكاون زغيه ارمون كاتفو بقوانقاو زليه እንዲህ የምለለኝ ብቻዬን ቁጭ ብዬ መጣው ጀባብዬ ይቀበሉኝና على نبيك رسول مبين. الحمد لله رب العالمين من فضلك يا رب لأنت نومسقانا. الصلاة والسلام على حبيبنا وآله وصحبه وعلى التابعين. سبحانك يا رب أنت أجزنينا دروم يا أنت رداتا ما يتلينينا بانت تطبق زاري درسكنا ملكت لو اندم أدرسلنينا كاتولا قديم لفلنينا بمالجلو كلام قافتنونا بتباب على بيت نشاء سبكنا قلم كورقة أغنانيونا يا معشر الأحباب أبشر بلونينا الله بدنيا لا يغنانينا درابدوها عندات رسول يمانا على نبيك رسولا مبينا. السلام عليكم سلام تايد رساتشو لا إله إلا الله بالي هناتشو إن إلى الله بينا ويموداتشو كلبنا ودقمو وكافا يمزلاتشو الله نو يميوكين ينم يهولاتشو بخير سرا لاي رحمن يعجزاتشو بعبادة منقر تنكر يادرقاتشو يا الله ملك تنيا وداجه هناتشو كنبي وامانا يتقبلاتشو وامانا وقرآن وعلى بيجاتشو مكراتي متكبر اند چلوتاتشو وملكتون يمادرس قداج اللباتشو مؤمن يوناتشو هالبنا مانا على نبيك ورسولا مبينا. ወደ ተነሳሁት ዓላማ ልሻገር ከነቢዩ ሲራ ጥቂት ለመናገር ለተጠቀመበት አዝሎ አልቁም ነገር ዋና አልችልበት አልዘልቅም ወደ ባህር የምችለው ይግባኔ ግን ከዳር ዳር ከዚሁ ልነሳና ከዳዕዋ አጀማመር ከተራራው መሃል ፈነጠቀ ጀንበር በካዕባ አካባቢ በቁረይሾች መንደር ከአላህ የመጣውን መልእክት ለመተግበር ሙሐመዱል አሚን ብቻቸውን ነበር። ማንም ሰው አልነበረ ከላካቸው በቀር ወላሁል አክበር ይመስገነውና አላ ነቢይና ወረሱለ ሙቢና. صل وسلم يا رب العالمين وعلى نبينا رسول مبين. صل وسلم يا رب العالمين وعلى نبينا رسول مبين. ዓለም በጨለማ በተዋጠችበት ድንጋዮች ተጠርበው በሚመለክበት ጭቃ ተጠፍጥፈው በመሰገድላት ሁበልና ዑዛ ላትም ሆነ መናት የጣዖት ገበያ በተጧጧፈበት የአራታ ገንዘብ በምንሰራፋበት ሀብታሙ ዳውን በሚያሰቃይበት በባሪያ ንግድ ሰው ከብት በሆነበት ሴት ሆኖ መፈጠር ወንጀል በሆነበት ወይም እንዳይቃ በሚቆጠሩበት ወይ ከነ ሕይወቷ የምትቀበርበት በጎሳ ጦርነት በምታለቅበት ለረጅም ጊዜያቶች በምዕተ ዓመታት በዚህ ጊዜ አላህ ነቢይ ላከበት ሙሐመዱል አሚን ረሱለን ሙቢና ወዓላ ነቢይና ረሱለን ሙቢና። የታላቆይ ታላቅ ነቢያችን ናቸው
እኔም ትንሽ ልበል ከታሪኮቻቸው ለትልቅ ዓላማ አላህ ስመርጣቸው ከጠራ ቤተሰብ የተገኙ ናቸው። ጥቂት ለማለት ነው ሰፊ ነው ሲራቸው ሰላትና ሰላም አላህ ያውርድባቸው ወአህሊ ወሰሃቢ በባልደረቦቻቸው በተከታይ ሁላ በታቢዖቻቸው ጀዛቸውን በረሕመት አላህ ይክፈላቸው በመቃም መሐሙድ ከፍ ያደርግላቸው ረዲየላሁ አንሁ አላህ ይውደድላቸው የነቢዩን ታሪክ ያሳቦቻቸው አለፍ አለፍ ብዬ ፍሬ ያሳባቸውን ከአባይ በማንኪያ እስከ ላቅምሳቸው መጀመሪያ ይቅራ ከተላከባቸው የተቀበሏቸው ጥቂት ሰዎች ናቸው። ደሃና ደካሞች ሌሎች ባሮች ናቸው የቁርጥ ቀን ናቸው ተብሎላቸዋልና አላ ነቢይና ረሱለ ሙቢና ትውልድ እድገታቸው ታሪካቸው ጥሩ ሳይላቁም በፊት ደግ እንደነበሩ ብሎ ሙሽሪኮቹ ናቸው የመሰከሩ ሙሐመድ ታማኙ እያሉ ስጠሩ ሌላኩ አካባቢ ታሪክ ሲናገሩ ለብቻ መነጠል ይወዱ ነበሩ። ብዙውን ጊዜ ዋሻ ውስጥ ማዘውተሩ በእንዲህ ሐለት እያሉ ደረሰ ቀደሩ ሰይድና ጅብሪል መጥቶ አነጋገሩ መምህር ናቸውና ቁርአን አስተማሩ የቁርአኑ መምጣት እቅራ ነው ጅምሩ ተከታዩም ያ አዩሃል ሙደትሩ አስጠንቅቅ ተባሉ እንዲሁም አበሰሩ የጉዞውን ጅምሩ ከቤት ውስጥ አሉና አላ ነቢይና ረሱለ ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا يا الله ملكتنيا دعواቸውን ጀመሩ የተቀበሏቸው ጥቂት ሰው ነበሩ። ኸዲጃ ከቤት ውስጥ አለቻቸው አብሽሩ ከሳይቦቻቸው ስድቁ ለክበሩ አልይና ዑስማን ከኋላ ነበሩ ቀስ በቀስ እያሉ እየጨማመሩ አብዛኛዎቻቸው ወጣቶች ነበሩ። የዲኑን ማንነት አወቁ ፈከሩ ከጅህልና ኑሮ ወዲያው ተቀየሩ። በዘርባ አካባቢ ሲጣሉ የነበሩ ብዙ ምዕተ ዓመታቶችን ያስቆጠሩ በሀያተል እስላም ሐለቱን ቀየሩ በወንድማማችነት እየተጣመሩ በሸሃዳ ገመድ እየተሳሰሩ ለአላህ ብሎ መኖር ከያኔው ጀመሩ በእስላም ኹዋ እየተፋቀሩ ሀብታም ድሃ የለው በአንድነት ሲኖሩ በድብቅ ዳዕዋቸው እየጨማመሩ መሊኩል ጀባሩ አገዛቸውና አላ ነቢይና ረሱለ ሙቢና ሙሐመዱ ላሚን በዳዕዋ ከረሙ 38 ሰው ብቻ ሰለሙ 6 ዓመት ሙሉ ስለፉ ስደክሙ ሰይድና ሐምዛን በእስላም ተሾሙ። ሲራቸው ስናገር እንዴት እንደሰለሙ ባደን ላይ ነበር ጫካ የከረሙ አባጃል ነቢዩም መስደባቸውን ሰሙ ሄደው በጥፊ ያሉት እያጉረመረሙ የጀግኖቹ ጀግና ከአላህ ተሾሙ። ሐምዛ አሰዱላህ በይፋ ሰለሙ በሙሽሪኮቹ ላይ ቀኑን አጨለሙ ባልጠበቁት ክስተት በጣም ተገረሙ ሙእሚኖቹ ደክመው ነበር ለመለሙ ስለተከረሙ አበዙ ምስጋናው አላ ነቢይና ረሱለ ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا አርባ ለሞላቸው ጥቂት እንደቀሩ ዑመር ኢብኑ አልኸጣብ መጡ እያቅራሩ የቁርአንን ብርሃን ለማጥፋት ፎከሩ እህታቸው ጋር ሄደው በዱላ ጀመሩ ስደርሱ ጊዜና ቁርአን እየቀሩ በጥፊ ያሏትና መሬት ላይ ዘረሩ አምጡታ ላየሁኝ አሁን ከምትቀሩ ነጀስ ነው ያለቻቸው ሌሎች እየፈሩ የማን ዘር ነችና ለማን ልበገሩ ሐሞተ ኮስታሮች የማይደፈሩ ሄደው ታጠቡና ጽሑፉን ስቀሩ አስደሰተኛ አሉ አባባሉም ጥሩ ወዲያው አለፉና ወደ ነቢ አመሩ በሩቅ ያዩ ሰዎች በጣም ተሸበሩ ሐምዛ አሰዱላህ ከነሱ ነበሩ ለሰላም ከመጣ አይኖርም ችግሩ ካልሆነም ሰይፉ በእጃችን ነው አብሽሩ ሄደው ለነብዩ ጉዳዩን ነገሩ አስገቡት አሏቸው ገብተው ተቀየሩ ምንም ሳያቅማሙ ሻሃዳ ያቀረሩ
ከተቦላቸዋል አላህ በቀደሩ ነቢያችን ዱዓ አድርጎ ነበሩ ተቀበለላቸው መሊኩል ጀባሩ ቁድራው የሱ ነውና በጀ ነገሩን ያኔ ተነከሩ 40 ሰው ሆኑና አላ ነቢይና ረሱል ሙቢና ከሐምዛ ቀጥለው ዑመር ሲከተሉ ዲን الاسلام ግልጽ ማድረግን ከጀሉ ሐቅ ነው ለምንስ ይደበቃል አሉ ለእውነት የላከ ጌታችን ጀሊሉ ሶላታችን ይፋ ካላደረግናሉ የቁረይሽ ሙሽሪኮች ምንስ ያመጣሉ አዛንም ሰላትም ግልጽ ይሆናል አሉ ነብዩም ሐሳባቸውን ተቀበሉ ዑመርና ሐምዛ እንዲህ ተባባሉ በሁለት ሰፍ ሆነው መንገድ ያመራሉ አንደኛውን ሐምዛ ከፊት ይሄዳሉ ሁለተኛውን ዑመር ቀድሞ ይመራሉ ቁዋውን ቁድራውን ሰጣቸው ጀሊሉ ወደ ካዕባ ሄዱ ተክቢራ ይያሉ አዛኑም ሰላቱም በግልጽ ያውጃሉ ቤቱላህ ደረሱ አላሁ አክበር ይያሉ ሙሽሪኮች ጣታቸውን ነክሰው ጉድ ይያሉ ከዚህ ውጪ ምንም ማድረግ ስላልቻሉ ይችሉም ነበሩ ጋረደው ጀሊሉ ሶላት ያን ቀን በግልጽ ተሰገደ ገናው አላ ነቢይና ረሱል ሙቢና ቁረይሾች ይህን ጊዜ የሚሆኑ ታጡ ተሰበሰቡና ነብዩ ጋር መጡ ዳዋን ለማስቀረት አማራጭን ሰጡ ገንዘብም ስልጣንም ሌላም ይዘው መጡ ይህን ጊዜ ነብዩ ነገሯቸው ቁርጡን ፀሐይን በቀኝ እጄ ላይ ብታስቀምጡ ጨረቃን በግራ እጄ ላይ ብታወጡ ዳዋው የማይቀር ነው ምንም ብታመጡ ሙሽሪኮቹ በዚህ ጊዜ ደነገጡ እናሰቃያቸው ተባብለው ወጡ ሻህዳ ቀርቦላቸው በኃይል ተቆጡ የሰላም ገበታ በእግራቸው ረገጡ ሄዱ እየተቆጡ ዛቱባቸውና አላ ነቢይና ረሱል ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا የእውነት ነብይነት ግልጽ እንደሆነ ቁረይሾች ነብዩን እየተጨቃጨቁ ታምሮችን እንዲያሳዩአቸው ጠየቁ ምን ከብዳል ለሱ አልመሊኩል ሐቁ ነብያችን አላህን በዱዓ ጠየቁ የሰማይ ጨረቃ በሁለት ተሰንጥቆ በጀሊሉ ቁድራ በምድር ላይ ወድቀው ከመካ አካባቢ አርዱን አደመቁ ግራና ቀኝ ሆነው ይታያል በሩቁ ከሩቅ ያዩ ሰዎች ፈርተው ተጨነቁ የነገሩ ምስጢር ጉዱን ያላወቁ ሁሉም በግልጽ አዩ መቼም አይደብቁ ድግምት አረገብን ብለው አናናቁ ከሩቅ መንገደኛን ጠርተው ሲጠይቁ ለአገር እንደታየ ነገሯቸው ሐቁን ሙሽሪኮቹ ቀልባቸው ይበልጡን ደረቁ ከእውነትም ራቁ ታምርም አዩና አላ ነቢይና ረሱል ሙቢና የትላልቅ ዘሮች ናቸው የሚባሉት የቁረይሽ ሙሽሪኮች ሐቅን አጣጣሉ ሙሐመዱ ለምን ታማኝ ነው እያሉ ሐቅን ይዘው መምጣታቸውን ያውቃሉ የአላህን አንድነት ጀለ ጀላሉሁ የእሳቸውን ነብይነት አሻፈረናሉ አንድ አላህ ብቻ እንዴት ይመለካል አሉ ለኛ 360 ጣዖታሉ ጥቂት ጀግኖቻቸው ከዚያው ይሰልማሉ በእልህ ተቆጩ ምንስ ያደርጋሉ የቁርአን ተልእኮን ያሰናከሉ ሙእሚኖችን በማሰቃየት ቀጠሉ ማጥፋቱም ባይችሉም እንቀንሳሉና አላ ነቢይና ረሱል ሙቢና ዳዋ ማሰናከለ ስራ አድርጎታል ስመ ገናናነት ቁም ነገር መስሎታል ለቁረይሽ ቃል ገብተው ተነሳ ባጃል ምሎ ተዘጋጅተው ነብዩን ለመግደል በካዕባ ሲሰግዱ ጠብቆ ያገኛል ሱጁድ ላይ ያሉ ለመምታት ያለማል ከበድ ያለ ድንጋይ በእጁ ይዘዋል ቁረይሾችም ከበው ይመለከቱታል ምነው በለው እንጂ ብለው ይገፉታል አላህ መላእክቱን ቀድሞ ልኮበታል አባጃል ሲጠጋግ ግመል መስሎ ቆሟል አፉን ሲከፍትበት ሸሽቶ ያመልጠዋል ለሌላው ማይታይ እሱ ግን ያየዋል ሙሽሪኮች ጠየቁት ምን ሆንክ አባጃል ግመል መሳይ አውሬ እዚህ ጋ ቆሟል ወደ ቤቱ ሄደ ያየውን ጉዳይቷል ለሱ መቼ ገባለ ታውሯልና አላ ነቢይና ረሱል ሙቢና
ከአላህ በጅብሪል ተልኮላቸው ዋህይ ስለነገሯቸው የተውሂድን ጉዳይ ተቆጣችባቸው መካ በአጠቃላይ። ይህን ሰው ከልክሎት ተቆጪ የለውም ወይ 360 ጣዖት ፋይዳ የለውም ባይ አንድ አላህ ብቻ ነው ይለናል አታላይ። በጣም አንገላቱ በብዙ አይነት ስቃይ የእንግዲህ ልጅ እያመጡ በሳቸው ላይ በካዕባ አካባቢ ባሉበት ስጁድ ላይ አምጥቶ አስቀመጡ በአንገታቸው ላይ። ፋጡማ ነች ያነሳቸው ከሳቸው ላይ ሰላቱን ጨርሰው እጃቸውን ወደ ላይ ዱዓ አደረጉ በስቶባቸው ስቃይ። እነዚህን ቁረይሾች ታያለ ላይ ሰባቱን ስምስማቸውን ጠርተው አንድ ላይ አንተው ገላግለኝ አሉና ያ ኢላይ አንዳቸውም አልቀሩ አለቁ በድር ላይ መቀበሪያቸውን በበድር ጉድጓድ ላይ ጠነቡ አንድ ላይ ተከማመሩናው አላ ነቢይናው ረሱለ ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا እንደና ባጃለ ከሙሽሪኮች ተክላይ በአላህ አንድነት በተውሂዱ ጉዳይ ዘመድ የሌላቸውን ነጥሎ ሲያሰቃይ አህለ ያስርና የሱመያ ገዳይ በጣም አንገላተው በብዙ አይነት ስቃይ። አብሽሩ አሏቸው ነብዩ ከመውላይ ሰብር ብቻ አድርጉ አላችሁ ተቀባይ ጀነት ቃል ተገብቶላችኋል ከሰማይ። ከራሳቸው ተናግረው የማያውቁት ነብይ ፈጽመው ከአላህ ካልተላከ በዋህይ የመካ ሙሽሪኮች አውሬዎች ሰው መሳይ ኡመያ ብኑ ኸለፍ የራሱን አገልጋይ ብላል ብኑ ረባህን በጠራራ ፀሐይ በህዝብ አሸክመው ሲጭንበት ድንጋይ በጀርባ አስተኝተው ኮረተ ሸዋ ላይ በዱላ ቀጥቅጦ ሲያቃጥል በፀሐይ አሃድ አሃድ ይላል እያየ ወደ ላይ ደረሰለት ከላይ ረበል ዓለሚና ወዓላ ነቢይና ረሱለ ሙቢና። ታዚብ በቢላል ላይ በጣም በርትቶ እጅግሩን አስሮ እርቃን አስቀርቶ እንደ አውሬ አንገቱን ታስሮ ተጎትቶ አቡበክር ስዲቅ ደረሱለት ሰምተው በዋጋው ሊገዙት እምቢ አሏቸው ከተው 400 ድራም ጨምረውለት ሰጥተው በዚሁ ነፃ አረጉት ከኡመያ ገዝቶ ታላቁን ሷቢ በዚህ ነፃ ወጥተው ረጅም ዕድሜ ኖረ ለዲን ብዙ ሰርተው የሙአዝንነት ማዕረግም አግኝቶ ከሱ ጋር ነበሩ ብዙዎች ተገዝተው በአቡበክር ገንዘብ እንዲሁ ነፃ ወጥተው እንደሳቸው ያለ አልተገኘም ከተው። አላህ ሞገሳቸው ቁርአን ለዚህ መጣው ወማ ሊአሐድን ለዚህ ነበር ዜናው ወዓላ ነቢይና ረሱለ ሙቢና። ሌላው ሲገደሉ ሌላው ሲሰደዱ ሌላው ተደብቆ እንድኖር ፈቀዱ በአንድ ላይ አርጓቸው ሸኟቸው አህመዱ ዑስማንና ጃዕፈር ወደ ሀበሻ ሄዱ ከነ ቤተሰብ ነው በከብድም መንገዱ በበረሃው ፀሐይ በእግር ሸመደዱ ሰይዱል ሙስጠፋ አህመድ ሙሐመዱ ማሊኩል ሀበሻ ነጃሺ ጋር ሂዱ ወደዚያ እንዲሄዱ ለነሱ ወደዱ ጉልበቱን ይስጣችሁ ዋሂዱ ሰመዱ። ቁረይሾችም ሰምተው ተከትለው ሄዱ ደርሰው ለማስመለስ ይዞ ከመንገዱ ዋሂዱ ሰመዱ ደብቋቸዋልና አላ ነቢይና ረሱለ ሙቢና። ከተወለዱበት ከአገራቸው ወጡ እስራት ግርፋቱ በሞትም ተቀጡ መፍትሄ የሚሰጣቸው አንድ ወገን አጡ ሕይወት መታደጊያን ሀበሻ መረጡ ተነግሮ ተመክሮ ወደ ሀበሻ መጡ ይሄን ሁሉ መንገድ በእግራቸው ተወጡ ከሙሽሪኮቹ ከይድ በእንዲህ አመለጡ በሰላም አገር ላይ ገብተው ተቀመጡ ሙሽሪኮች ተቆጡ ፈልገው አጡና አላ ነቢይና ረሱለ ሙቢና። የሐቅ መንገድ መቼም ችግር የበዛበት የጠላት በያቅጣጫ እንዳይሸንፈላበት የመካ ሙሽሪኮች ፍጹም አልተኙለት ተሰበሰቡና ተመካከሩበት ገሚሱን በስቃይ ሌላውን ገደሉበት ለዚህ ነበር ስደት የማይቀር ሆነበት አላህ በነጃሺ ረሕመት ያውርድበት ከጥሩም ጥሩ ሰው አላህ ይውደድለት ከነቢዩ ደብዳቤ ተጻፈለት አቅለኛ መሪ ነው በአላህ አመነበት
ነቢን ወደዳቸው እሳቸውም ወደዱት የሚወደድ ሰው ነው እናንተም ውደዱት እሱ የሞተ ዕለት በጣም አዘኑለት አላህ ለነቢዩ ጅብሪልን ላከበት ወዳጄ ሞተዋል ሰላት ስገድበት ሰላት አልጋይቢን አላህ አዘዘለት ለመጀመሪያ ሰው የተሰገደበት አላህ በረሕመቱ ይመልከተውና ወዓላ ነቢይና ረሱለን ሙቢና ሀበሻ ለእስላም ባለውለታ ናት ያኔ በችግር ቀን የተሰቃዩለት ወላጅ ከልጆቹ ጠላት በሆነበት ሙእምን ባዳ ሲሆን በተወለደበት ከቁረይሽ ወገኑ ስቃይ ሲበዛበት መዳረሻ ጠፍተው በመንገላቱበት ዓለም በሯን ዘግታ ዝም ባለችበት ያኔ ለሀበሻ ተመሰከረላት ለእንግዶቿ በሯ ክፍት በሆነበት የአላህ መልእክተኛ ናቸው ያመኑበት ከየትኛውም አገር መርጠው ስልኩባት ንጉሷ ጥሩ ሰውም አይበደልባት ሙእሚኖቹ ገብተው በሰላም ኖሩበት እውነትም ሀበሻ ባለውለታ ናት ማንም የጻፈላት ታሪክ አላትና አላ ነቢይና ረሱለን ሙቢና የሙስሊሞች መውጣት ሙሽሪኮች ደረሱ ይዟቸው ለመቅጣት አገር አዳረሱ ሜዳ ተራራውን ሁሉንም ማሰሱ በፈረስ ጋለቡ ከወደብ ደረሱ ምንም ሳያገኙ አፍረው ተመለሱ ወሬ ሰሙ ሀበሻ ዘልቆ እንደደረሱ አምር ብን ልዓስ ምባል ተልኮ ተነሱ ተከትለው መጡ ይዘው ሊመልሱ ሙእሚኖችን በነጃሺ ላይ ከሰሱ ነጃሺ ጃፈርን ጠየቁና መልሱ ጃፈር ሲጀምረው መልሱን ሲመልሱ የነበሩበትን ሕይወት አስታወሱ አላህ ነቢዩን እንደላካቸው አወሱ ስለ ነቢ ዒሳም ከቁርአን መለሱ ነጃሺ ሰሙና እንባቸው ፈሰሱ የእስላም ተልእኮ ከልቡ ደረሱ አምር ብን ልዓስ በንዴ አፍረው ተመለሱ አላህ አሳፈረው ትርጉም አጣክሱ ከቁረይሽ የመጣውን ስጦታውን መለሱ ጃዕፈር ምስጋናውን ለአላህ ደረሱ ሁሉም ቦታ አገኝተው ጎጇቸውን ቀለሱ ተመሰገነ እሱ ረበል ዓለሚን ወዓላ ነቢይና ረሱለን ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا الله ሲያበጀው ብርሃን ነው መንገዱ ሂዳያው ለግሶት ሲያቃናው ዘመዱ መልእክተ እስላምን ነጃሺ ተረዱ ተለየላቸው ፍሬ ከገለባ ግርዱ በይፋ አመኑ በአላሁ ሰመዱ ምስክሩን ሰጡን ያሻሃዱ ቀጥሎ አሻዱ አነ ሙሐመዱ ግልጽ ሆነላቸው እንዲያሉ ፍርዱን የነቢ ዒሳና የአሕመድ ሙሐመዱ ከአንድ ምንጭ ነው ሁለቱ የተቀዱ ፍጹም የማይለይ አንድ ነው መንገዱ ሌሎቹ ስክዱ እሳቸው አመኑና አላ ነቢይና ረሱለን ሙቢና ነበረች ሀበሻ ባለውለታ ናት ታሪኳ በሰፊህ ዛሬም ሲወራላት ነቢዩል ሙስጠፋ በተወለዱበት ያሳደገቻቸው አንዷ ሀበሻ ናት ኡሙ አይመን በረካ የምትባል ሴት ናት ረጅም ታሪክ አላት የምነገርላት ረዲየላሁ ዐንሃ አላህ ይውደድላት ነቢዩል ሙስጠፋ በጣም የሚወዷት እናቴ እያሉ ነበር የሚጠሯት ነቢዩ ስለሷ እንዲህ ነበር ያሏት የምፈልግ ካለ የጀነት ሴት ማግባት ይቺን ሀበሻ አይቷን ኡሙ አይመንን ያግባት የጀነት መሆኗ ያኔ ተነገራት ለሳሂባቸው ዘይድ ኢብኑል ሐሪስ ዳሯት እሷ ቀደም ብሎ ካመኑት አንዷ ናት የኡሳማ ብኑ ዘይድ የጀግናው እናት ናት ያ በልጅነቱ የጦር መሪ ወጣት ነቢዩ ራሳቸው ነበር ያሳደጉት እንዲና ሀበሻ ባለውለታ ናት ማመን ብቻ ሳይሆን መስራችም ናትና አላ ነቢይና ረሱለን ሙቢና ደግሞ ወደ መካ ሄደን ስናያቸው ቁረይሾች ከሀበሻ ቆረጡ ተስፋቸውን በሙእሚኖቹ ላይ ተማከሩባቸው የስምምነት ወረቀት ጻፉባቸው ሙሐመድን መስጠት እምቢ ስላሏቸው በበኑ ሃሽም ላይ ማዕቀብ ጣሉባቸው በኩፋሮቹ ከይድ በደል ደርሶባቸው በቀሩት ሙእሚኖች ችግር በዛባቸው በረሃብ በርዛት ሲያንገላቷቸው ምን አለበት ኖር ፊዳ በሆንኳቸው
ማንም ሰው አይገዛ ወይ አይሸጥላቸው ነብዩ ይህን ጊዜም አልተውም ዳዕዋቸውን እንግዳ ስመጣ እየጋበዟቸው ሐቂቃ የገባው ያመነባቸው በእንዲህ ሐለት ግፍ ላይ 3 ዓመት ሞልቷቸው ከዚያው ከሙሽሪኮች አላህ ቀስቅሷቸው ሙጥዒም ኢብኑ ዓዲ ዋስትና ሰጥቷቸው ማዕቀቡን ለማንሳት ጫና አረጉባቸው ለራሱም ማነሳ አላህ ማዕቀባቸውን ያስቀመጡት ሰነድ ትልበላችባቸው ከሙሽሪኮቹም ውስጥ ግፊት አርጎላቸው ማዕቀቡ ስነሳ ጀመሩ ኑሯቸውን ቀጠሉ ጥሪያቸውን ወደ አላህ ጎዳና አላ ነቢይና ረሱለ ሙቢና ዳዕዋ ይፋ እንዲሆን በግልጽ ተሰምተው ተናገር አሏቸው ጅብሪል ከላይ መጥተው ነቢዩ አንድ ቀን ተራራ ላይ ወጥተው ሁሉንም ቀቢላ ስማቸውን ጠርተው ሊያዳምጡ መጡ ድምፃቸውን ሰምተው ነቢዩ በኹጥባ ንግግሩን ከፍተው በተራራ ጀርባ ጦር ሊወራችሁ መጥተው ብዬ ብነግራችሁ አታምኑኝም ከቶው እናምናለን አሉ ሁላቸውም ተስማምተው ዋሽተው እንደማያውቁ ሁሉም መልስ ሰጥተው የአላህ መልእክተኛ ነኝ ስሏቸው አድምጠው አጎታቸው አቢ ለሀብ በጣም ተቆጥተው አሊሃዳ ጀማዕተና እያለ ተነስተው በዚያ አንደበቱ መጥፎ ቃላት ተፍተው ለዚህ ሰበሰብከን ያጥፋህ አሏቸውና አላ ነቢይና ረሱለ ሙቢና አላህ በቁርአኑ እንደተናገረው ሀብታም ነው አቢ ለሀብ ለፍቶ የከሰረው ባራጣ ገንዘብ ዘርፎ የከበረው ቁርአን ስሙን ጠርቶ የተመሰከረው የአዛብ መሆኑ እዙ ያበሰረው መቼ ቀራልና አላህ የቀደረው ተበት የዳ ተብለው ቁርጡ ተነገረው እዚሁ ተዋረደው ኩሩ የነበረው ፍጹም ርህራሄ ምባል ያልነበረው ስንት ሙእሚኖችን ገሎ የቀበረው ሆነ እንዳልነበረው አዱንያ ናትና አላ ነቢይና ረሱለ ሙቢና አባ ጃህልም ነበረ ከሙሽሪክ ጉረኛ ባይሳካለትም ሌት ተቀን ያልተኛ ነቢይን ሲሰድባቸው በጣም ምላሰኛ በሀብት ቁልበቱ የሆነ ደመኛ ዋናው እሱ ነበረ የጦር ወንጀለኛ ፍርዓውን ሀዲሉማ ተብለው ነበረና እስከ መጨረሻው በጣም ለፍቷልና لعنه الله على الظالمين وعلى نبينا رسول مبين اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين በአላህ መልእክተኛ ላይ እንዲህ ስቃይ በዝተው አዛም በሳቸው ላይ ተደራርቦ መጥተው የነቢዩ አጎት አሟቸው ተኝተው በሽታው ከባድ ነበር እድሜያቸውም ገፍተው ከነቢዩ ጋር ብዙ ዓመት ለፍተው ሳያምኑ እንዳይሞቱ ነቢያችን ሰግተው ሻሃዳ እንዲይዙ ፈልጎ ገፋፍተው ሙሽሪኮችን በበኩላቸው ጎትጉተው አላህም አልቀደረም ብሎ ሞቱ ከማዕቀቡ ችግር ገና እንደተወጡ እሜቴ ኸዲጃና አቡጣሊብ ሞቱ ይህን ጊዜ ነቢዩ በጣም ደነገጡ ለዳዕዋ ከለላም ሆናቸውን አጡ አመል ሁዝን ተብለው ታወቀ አመቱ በርትቶ ቀጠለ ከወትሮው ቅጣቱ መካ ላይ የቀሩ ሙእሚኖች ተቀጡ ሙሽሪኮቹ ይበልጥ በእነሱ በረቱ ነቢዩ ተነሱ ከመካ ሊወጡ ማረፊያ ቦታቸውን ጣይፍ መረጡ በኒ ሰቂፎች ጋር ደርሶ ሳይቀመጡ ለዳዕዋ እንደመጡ ነገሯቸውና አላ ነቢይና ረሱለ ሙቢና اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين بسم الله الرحمن الرحيم اللهم صل وسلم على نبينا ورسول مبين اللهم صل وسلم على نبينا ورسول مبين زيد بن الحارث كان نبر ሁለታቸው ጣይፍ እንደረሱ ዝምድና ማላቸው
ወደ አላህ ጥሪ ዳዕዋ አረጉላቸው። የጣይፍ ሙሽሪኮች አሸዶቹ ናቸው። ልጅ አዋቂ ሳይል በድንጋይ መቷቸው። ደም በደም ሆኑና ወደቁ ደክሟቸው። አዳስ ሚባል ባሪያ መጣ ወደ እሳቸው የሚበላ የተምር ፍሬ ይዞላቸው። ቢስሚላህ ብለው ሲበሉ ምግባቸውን የአላህ መልእክተኛ እንደሆኑ አወቃቸው። አገሩን ጠየቁት እኔ ነው አሏቸው። የዩኑስ ብኑ መታ አገር ነው ስሏቸው የጣይፍ ሙሽሪኮች ቆሞ እያዩ ናቸው። ይመለከቱታል ነቢይን ሲያቅፋቸው። አመንክ እንዴ ብሎ ጠየቁት ባሪያቸውን። አመንኩኝ እውነትም መልእክተኛ ናቸው። አገኘሁኝ ብዙ ምልክት አላቸው። ከዚያ ሄዱ እሳቸው ዱዓ አደረጉና ዐላ ነቢይና ረሱለ ሙቢና። በጣይፍ የሆኑት ከሁሉም አሳዛኝ ዱዓ አደረጉ። ያአላህ ለማን ተውከኝ አንተው ታውቃለህ ጉልበት እንደሌለኝ። ከበደልም በደል በኔ ደረሰብኝ መቅለል መዋረድ ምንም አይታየኝ። ሌላውን ሶብራለሁ አንተ ካልተቆጣኝ። ያ ረሕማን ያ ረሒም አሁን ለማን ተውከኝ? ለእነዚያ ሙሽሪኮች አሳልፈ ሰጠኝ። በየትም አቅጣጫ መሄጃ እንደሌለኝ ሸክሙ ከብደዋል ግን አንተ አግዘኝ። በእኔ እንደጨለመ ብርሃንን ለግሰኝ ብርታትንም ስጠኝ። ኃይሌ አንተ ነውና ዐላ ነቢይና ረሱለ ሙቢና። ከጣይፍ ተነሱ ሲወጡ መንገድ ላይ ሁለት መላኢኮች መጡና ከሰማይ ዳመና መስሎ ነው የምታዩት ከላይ። መሊኩል ጅባል ነኝ ያ ረሱለላህ ብቻውን አይደለም ከነ መላእክል ዋይ። ስላዋረዱ አንተ የአላህ ነቢይ እነዚህ ሙሽሪኮች ላጥፋለ አንድ ላይ ተራሮችን ላላትም ነው በነሱ ላይ። እዘዘኝ ያ ነቢይ ያ ረሱለላህ የተከበርክ ሰው ያ ሳሒበል ወሕይ። እምቢ አሏቸው ወላሂ ታገሷቸውና ዐላ ነቢይና ረሱለ ሙቢና። اللهم صل وسلم على نبينا رسول مبين. اللهم صل وسلم على نبينا رسول مبين. የአላህ መላኢኮች ለእርዳታ መጡና ያዋረዱን ሰዎች ላጠፋ ነውና ደጉ ነቢያችን ረሱለ ሙቢና እንዳትነኩ አሏቸው ራሩላቸውና። ከነሱ ምወለድ ጠብቃለሁ ገና ረሕማን ለራህመት ነው የላካቸውና አላህ ወደ መካ መለሳቸውና። ከዚያው ከቁረይሾች ወደ ሀጅ አገኙና ሙጥዒም ብኑ ዓዲይ ነበር አንድ ጀግና ሙሽሪክ ነው አላመንም እንደዚያም ሆነና ማንም እንዳይናገር ሰጣቸው ዋስትና። ቁረይሾች ዝም አሉ አስፈራቸውና ዳዕዋቸውን ቀጠሉ መች ረፍት አለና። የሀጅ ሰዓትም መምጫው ደርሷልና ሰው ከያገሩ ተሰበሰበና ጥሪያቸውን ቀጠሉ ወደ አላህ ጎዳናው ዐላ ነቢይናው ረሱለ ሙቢና። በዚህ ጊዜ ከአላህ ታምር ተሰርተዋል። ነቢዩን ጠርቷቸው ሰማይ ወስዷቸዋል። ቡራክ በሚባለው ክንፍ አለው ተብለዋል። ሌሎች ነቢያቶች ያላዩትን አይቷል። በዚህም ደረጃቸውን ከፍ አድርጓቸዋል። እስራና ሚራጅ አዛልቋቸዋል። በአንድ ሌሊት ነበረ ታምሮች ታይተዋል። በአላህ ፊት ቀርበው ሰላትን ታዘዋል። ጀነቱን ያዛ በስጉብኝቷቸዋል። ሌሊቱ ሳይነጋ መካ ተመልሰዋል። ለእነዚያ ከሃዲያን መስረጃ ቀርበዋል። በአላህ የተመመ መቼ ይስተካከላል? እውነት ገሃድ ወጥተው እያየ ይክዳል። በራን ዐላ ቁሉብህም ቀልባቸው ዝጓል። ጠመዋል ደርቀዋል ማንስ ያቃነዋል? አላህ ያቃናውን ማንስ ያጠመዋል? ሐቅን ጨብጠዋል ማን ያላቅቀዋል? በአዱንያ ፍትና ተፈትኖ አልፈዋል። አላህ ባሪያዎቹን መቼም ይፈትናል። ድሮም እንዲያ ሆኗል ይቀጥላል ገናው ዐላ ነቢይና ረሱለ ሙቢና። اللهم صل وسلم على نبينا رسول مبين. اللهم صل وسلم على نبينا رسول مبين.
በሐጅ ሰዓት ላይ ቁረይሾች ተጣሩ እንዴት እናድርገው ብሎ ተማከሩ የነቢዩ ጥሪ እንዳይሰማ ፈሩ የሚያረጉት ነገር በጣም ፈከሩ ዝም ካልነውማ ሰው ከያገሩ ሰምተው ይመለሳል የነው ችግሩ የሰው ቀልብ ስባል ደግሞ ንግግሩ ስለዚህ እንዳይሰማ እንዲህ ብንል ጥሩ ሙሐመድ ጠንቋይ ነው እያሉ አስወሩ ለሐጅ የሚመጣውን ሰው እያስፈራሩ ተጠንቀቁ እያሉ ጠፍቷል አገሩ ድግምትም አለበት ትልቅ ነው ችግሩ በየአቅጣጫ ቆሞ ሰው እየተጣሩ በሰፊው አስወሩ ተመካከሩና አላ ነቢይና ረሱል ሙቢና ሁሉም በየአቅጣጫ ስማቸውን ያጠፋል እያሉ አገራችን በጣም ተበላሽቷል ንግግሩን እንዳትሰሙ ይሏቸዋል ብዙ ቤተሰቦች በሱ ተፋተዋል ወላጅ ከልጆቹ ስንቱ ተፋጠዋል ንግግሮቹ ስር ይሆንባቸዋል ቆማችሁ እንዳታዩ በሽታው ይዛቸዋል እንደዚያም እያሉ ስንት ሰው አምነዋል ጆሮ ብደፈንም ሐቁ ተሰምተዋል ከመዲና ሰዎች 6 ተገኝተዋል ያመነውም አምነው የካደም ክደዋል ረቢም ቢራዱፍናን ማን ይከለክለዋል ዘሩ ተዘርተዋል ጥሩ ታርሰዋልና على نبينا رسول مبين እነዚያ ፋሲቆች አልቻሉም ደለሎ ዳዕዋ የስርብ ገባ መካ ተከልክሎ ቁርአን የራሱን ሰው አገኘ መልምለው ፍሬው በመዲና ገብቶና ተተክሎ ምርጥ ዘር አግኝተው ባሪፉ በቅለው ከትላልቆቹ አምነው ተቀብለው በአመቱ 12 አንሳር አስከትለው አላህ የነቢዩን ዱዓ ተቀብለው ሐቁ ከባጥሉ ወጣ ተነጥለው ከሽርክ ተገንጥለው በአላህ ጎዳና على نبينا رسول مبين اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين ከአውስም ከኸዝረጅ ተሰብስበው መጥተው ጀምረቱል አቀባ መጡ ተመራርጦ በሌሊት ጨለማ እዚያ ተገናኝተው ከነቢያችን ጋር ስብሰባ ተቀምጠው በይዓቱል አቀባ ቃል ኪዳን ተጋብተው ሙስዓብ ኢብኑ ዑመይር እዚያን ቀን ተነስተው የመጀመሪያ ሰው አምባሳደር ተመርጠው ጠንካራ ወጣት ነው 2 ሂጅራ ወጥተው ከሀበሻ ነበረ ተመልሰው ወጥተው ከአንሳሮቹ ጋር ወደ የስርብ ገብተው በጣም ተሳክቶለት ብዙ ስራ ሰርቶ የመዲና ጀግኖች በእጆቹ ገብተው ሽርክን እየካዱ ወደ እስላም መጥተው ወጣቱ ሰፋራ ተልኮው ተሳክተው ቀድሞ ብዙ ለፍተው ተመቸለት ገና على نبينا رسول مبين በአመቱ መጡ 72 ሆኑና 2 ሴቶች ናቸው 70 ወንዶችና የሚችለው መጣ የቀረው ቀረና አልহামዱሊላህ ረብል ዓለሚን ሙእሚኖች ተገኙ ምን አህል መዲና ቀልባቸው ንጹህ ነው ሐቅን አገኙና ዳዕዋም ፈልቀበት ቦታ አገኘ ገና ቤቱላህ الحرام ምክንያት ሆነና በየአመቱ ለሐጅ ሰው አይቀርምና የየስርብ ሙእሚኖች መካ ደረሱና ከነቢያችን ጋር ገናኙ አሉና ጉዳዩን በመስጥር በልብ ያዙና ማታ በአቀባ ተቀጣጠሩና ድቅድቁን ጨለማ ተገናረጉና እንዳምናው ቃል ኪዳን ተደገመ ገና على نبينا رسول مبين አሉ አንሳሮቹ ቃሉን እንገባለን የቃል ኪዳን ክብደት መቼም እናውቃለን ሕይወታችን ሰጥተን እንጠብቆታለን በእውነት በላከወት በአላህ እንምላለን እኛ መዲናዎች ጦርም እንችላለን የመሳሪያ ባለቤቶችም እኛ ነን አለና አቡ ሐይሰም ቃል እንጠብቃለን ያ ረሱላህ ግን አንድ ስጋት አለን እኛ ለርሶ ብለን ሁሉን እንሆናለን ከጃሂልያ ወዳጅ እንቋረጣለን ኋላ ትቶን ከሄዱ እንዴት እንሆናለን እስከ መጨረሻ እኛ እንወዶታለን እናዳምጦታለን እስኪ እንገሩንናው على نبينا رسول مبين اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين
ፈገግ ነቢያችን ደስ ብሏቸው እናንተ አንሳሮች ከኔ እንደሆናችሁ እኔም ከናንተ ነኝ ቃል ልገባላችሁ። ይህን ጊዜ አንሳሮች በጣም ደስ ብሏቸው አስዓድ ብኑ ዙራራ ቆመና ፊታቸው ለህዝቦቹ እንደዚህ ብሎ ነገሯቸው። ቃል የምትጋቡት ማወቅ አለባቸው። የነቢዩ ጠላት ወዳጅ ላይ ሆናችሁ ሕፃን ሆነ አዋቂ ሲገደሉባቸው ጥቃት ሲደርስበት ወይ ከንብረታችሁ የአላህ መልእክተኛ ከሆነ ምርጫችሁ ይሄን ይወቁና ቃል ግቡ ሁላችሁ። ቃል መግባት ጀመሩ ተራ በተራቸው ከሴቶቹ በቀረ ሁሉም ያዙ እጃቸውን። 12 አሚር ተመረጠላቸው ጨረሱ ባይዓቸውን በምስጢር ያዙናው አላ ነቢይናው ረሱለ ሙቢና። መንገዱ ፈተና እንደሆነ ያውቃሉ በእሳቸው የሚመጣውን ችግር ሊቀበሉ መዲና ወስዷቸው እሳቸውን ሊከተሉ ሕይወታችን ለእርሶ ፊዳ ይሆናል አሉ። ለዲን ኽድማ ነበረ በሕይወት እስካሉ እውነትም እነዚያ እንዲያ ሆነዋሉ። የቁርአን ተልእኮን ለማዳረስ ስሉ ብዙ መስዋዕትነቶችን የከፈሉ ስንታሉ አንበሶች ታግሎ ያታገሉ። ያኔ በአቀባ ብዙ ተባባሉ አውስ ከኸዝረጅ ጋር ፍጹም ላይጣሉ በጃሂልያ ጊዜ ይፈላለጋሉ። በብዙ ነገር ላይ ያኔ ተማማሉ በወንድማማችነት በሕይወት እስካሉ ሙሃጅሮችንም አብሮ ሊቀበሉ ቃል ኪዳኑ አልቆ መዲና ይሄዳሉ። ለጊዜ ነቢዩ መካ ይቆያሉ መጀመሪያ ሙሃጅሮች ይሄዳሉ ከኋላ ይሆናሉ አሽረፈል ሙርሰሊናው አላ ነቢይናው ረሱለ ሙቢና። ከዚያ ሙስሊሞቹ መሰደድ ጀመሩ። አብደላህ ብኑ መክቱም ከዓምር ጋር ሀጀሩ። ከቁረይሾች ጥቃት ሁሉም እየፈሩ እየተደበቁ ይጠፉ ነበሩ። ሰይድና ዑመር እየተናገሩ ምፈልገኝ ካለ እያሉ ፎከሩ። ማን ይናገራቸው ሁላቸውም ፈሩ። ከሳቸውም ጋር 20 ሰሃቦች አጀሩ። ግን አቡበክርና ነቢያችን ቀሩ። ነቢዩ ለስዲቅ እንዲህ ተናገሩ ከአላህ ትእዛዝ ለመጠበቅ እንደቀሩ ፍቃድ እስክናገኝ እንጠብቅ አብሽሩ። መውጣት የማይችሉም ቁጭ አሉ እየፈሩ ሀበሻ ከሄዱም ይመጡ ጀመሩ። ጀልባ ተኮናትረው እየተሻገሩ ደረሰ ቀጠሩ ተጓዙ መዲና አላ ነቢይና ረሱለ ሙቢና። ከሀበሻ ስመለሱ ብዙ ለፉ ነበራቸው ችግር ደግሞ የሚያስከፉ መንገድ ላይ አሟቸው ሕይወታቸው ያለፉ በሀበሻ ምድር ብዙ ያሳለፉ ወደ የስርብ ሄዱ በእግር እያለፉ በጀልባ ሆኑና በባህር ስከንፉ ከስደተኞቹ በሰላም ሲያልፉ ከሀበሻ አምኖ አብሮ የተሰለፉ በማዕበል ተወስደው በባህር የተደፉ የት እንደደረሱ ደብዛቸው የጠፉ ስማቸውም ባይኖርም ስራቸው የተረፉ ለምን እንደለፉ አግኝተዋልናው አላ ነቢይናው ረሱለ ሙቢና። اللهم صل وسلم على نبينا ورسول مبينا. اللهم صل وسلم على نبينا رسول مبينا. የመካ መኳንንት ስብሰባ ተጣርተው በዳር ነዷቸው ተሰብስበው ወጥተው ያን ቀን ኢብሊስ ዛሂር ሰው መስለው ገብተው የነጅድ ሽማግሌ ነኝ ብሎ አግባብተው እሱም ከነሱ ጋር አስፈቅዶ ገብተው ጀመረና አንዱ ንግግሩን ከፍተው እነዚህ አመፀኞች ከሀገራችን ወጥተው ለእኛ አይበጁንም ወደ የስርብ ገብተው ምናቸውም ሳይቀር ቤታቸውን ዘግተው ሙሐመድ ግን አለ ከኋላቸው ቀርተው እሱም እንደነሱ አንድ ሌሊት ጠፍተው በኋላ ችግር ነው ተከታዩ በዝተው ለእኛ አይበጅም ከተው ተዋርደናልናው አላ ነቢይና ረሱለ ሙቢና። አንዱም ተነሳና ቢሄድ ምን ያመጣል እዚህ ከሚያስቸግር መሄዱ ይሻላል እሱ ከሄደልን ሰላሙ ይገኛል። ቀጠለና ኢብሊስ ሰው መስሎ ቁጭ ብሏል አቤት ንግግሩ እንዴት ይጣፍጣል ብሎ ተቃወሙ ይሄ እንዴት ይሆናል በሰላም ከወጣ የእስር ቤት ሆኗል
ብዙ የሚከተሉ ሰዎችን ያገኛል። ለእናንተ አይበጅም ይሄ እንዴት ይሆናል? ሌላ ሐሳብ ይዞ ተነሳ ባጃል። ለእኛ ጥሩ ነገር ሙሐመድን መግደል፣ በቃ የሱ ነገር በመግደል ያከትማል። ይሄ ለአባ ሙራው በጣም ይስማማዋል። ከሁሉም ቀቢላ ወጣት ይመረጣል። ሁላቸውም በአንድ ላይ ሆነው ይመቱታል። ደሙ ወደ ሁሉም ጎሳ ይበተናል። ለበኒ ሃሽሞች ካሳ ይከፈላል። ይህን ሁሉ ቀቢላ ማን ይጋፈጠዋል? በዚህ ጊዜ ኢብሊስ በጣም ይስማማዋል ብለው ደገፋቸው፣ እንዲሻላቸዋል። ቀጠሮም ተይዟል። በምስጢር ያዙናው አላ ነቢይናው ረሱለ ሙቢና اللهم صل وسلم على نبينا رسولا مبينا اللهم صل وسلم على نبينا رسولا مبينا ይሄን ግፍ ለመስራት ከኢብሊስ ጋር ተባብረው ምስጢር እንዳይወጣ በመሐላ አስረው አላህ ደግሞ ለነቢያችን ተባብረው ጅብሪል ወዲያው መጥተው ምስጢሩን ተናግረው ሂጅራም እንደተፈቀደላቸው አብስረው መቼ መውጣት እንዳለባቸውም ተናግረው የጉዞውን ሁኔታ ሁሉንም አማክረው ነቢያችን ወዲያው ለአቡበክር ነግረው ተዘጋጃሏቸው። ምስጢሩንም ቋጥረው መሄጃ የሚሆነውንም ግመል አዘጋጅተው መንገድ የሚመራውን ሰው በገንዘብ ቀጥሮ አብደላህ ብኑ ረይቅጥ የሚባል አስተባብረው ከነሱ ነው አብረው ረበል ዓለሚን على نبينا رسولا مبينا በቀጠሮው ሌሊት ገዳዮቹ መጥተው ይጠብቁ ነበር በራፍ ተጎልተው የአላህ ጥበቃ እንዳለ ተዘናግተው እንደ ማንገላጀት አሉ ተቀምጠው ነቢዩ ዓሊይን ቦታቸው አስተኝተው ተከበው ባሉበት ሊወጡ ተነስተው አፈር ዘገኑና ወደ እነሱ ረጅተው ወጃልና ምን በይን የሚል አያ ቀርተው የተራጨው አፈር በየአይናቸው ገብተው ሙሽሪኮቹ በእንቅልፍ እልም ብለው ጠፍተው ራሳቸውን ሳያውቁ ሌሊት ሁሉ ነግተው ስነጋ ያሉትን ሊያደርጉ ተነስተው ሰይፋቸውን መዘው ቤት ዘልቀው ገብተው ዓሊይን አገኙት ቦታቸውን ተኝተው እሱ ፊዳ ሊሆን ሕይወቱን ሰውተው በንዴት ዓሊይን ደብድቦ ቀጥቅጦ እጅ እግሩን ይዞ መሬት ላይ ጎትተው የኋሊት አስሯቸው ወደ ካዕባም ትተው አስመለጥከን ብለው በለ ተቆጭተው ካልጠቆምከን ብለው አግቶ አስቀምጠው ሙራዳቸው ከተው አልተሳካምናው አላ ነቢይናው ረሱለ ሙቢና የቁረይሽ ሙሽሪኮች እንዳሳባቸው ይዞ አሰቃይተው በዚያው ሊገሏቸው በጠዋት ሊያጨልሙ ነበር ሙራዳቸው። ለዚህ ነው የፈለጉት መቼ ሞላላቸው። ግራ ቀኙም ብሎ አፈላለጓቸው ፈልጎ አፈላልገው ግን አላገኟቸው። ጭር ባለ ሌሊት ወጡ ሁለታቸው አስማ ስንቅ ቋጥራ ሌሊት ሸኘቻቸው። የሴትነት ድርሻዋን ተወጣችላቸው። ጀበለ ሰውር ምባል ሄዱ ሁለታቸው ረጅሙን ተራራ ወጡ በእግራቸው። ዋሻው በእባቦች የተሞሉ ናቸው። አቡበክር ገብተው አሰናዱላቸው። የእባቡን ጉድጓድ ደፈኑ በእግራቸው። ሌላውን ወተፉት ቀዳዶ ልብሳቸውን የአላህ መልእክተኛን እንዳይነካባቸው። ስድቅ ቁጭ ብለው ነቢን አስተኟቸው። ነቢዩ ቢተርፉም አልቀረም ለሳቸው። በመርዛሙ እባብ ተነደፈ እግራቸው። መርዙ ከልክ አልፈው ሲያቃጥላቸው በነቢዩ ፊት ላይ ረገፈ እንቧቸው። ተነስተው ጠየቁት ምን አገኘ አሏቸው። እባብ እግሬን በልተው አመመኝ ስሏቸው ምን ችግር መድኃኒት አለ ምራቃቸው። እትፍ ስሉበት ወዲያው ዳንላቸው። ሙዕጂዛም አላቸው ተሰጥተዋልናው አላ ነቢይና ረሱለ ሙቢና አብደላህ ብኑ አቢበከር ማታ ሄደላቸው። የሙሽሪኮቹን ከይድ እያወራላቸው። ማሊክ ብኑ ፉዌራም ፍየል ጠባቂያቸው በዋሻው አጠገብ ፍየል ወስዶላቸው ወተት እያለበ እነሱን ሲያጠጣቸው በፍየሎች ኮቴ ማጠፋ ድቋቸውን። ቁረይሾች በጥርጣሬ ሄዱላቸው። አላህ በሸረሪት ጋረደው አይናቸውን።
በጉድጓዱ በራፍ በሰራችባቸው በደካማ ቤቷ ዘጋች አይኖቻቸውን የአላህ ታምር ነው ግን የማይገባቸው እዚያው አሳልፈው በሶስት ቀናቸው አብደላህ ኢብኑ ረይቂጥ መንገድ አሳዩአቸው አቡበክር ስዲቅ ተደሰቱላቸው አንዴ ከፊት ሲሄዱ አንዴ ከኋላቸው ከሙሽሪኮቹ ከይድ ስላመለጧቸው እንዳይከተሉም ስጋት አለባቸው የእውነት ወዳጅ ናቸው ከልብ ነውና አላ ነቢይና ረሱል ሙቢና اللهم صل وسلم على نبينا رسول مبينا اللهم صل وسلم على نبينا رسول مبينا መካ ሙሽሪኮች ፍለጋውን ቀጠሉ መቼ ሳካላቸው ከአላህ ጋር ነው ጥሉ በየአቅጣጫ ሄዱ እሳቸውን ተከተሉ የሙሽሪክ ሀብታሞች ሹማምንቱ ሁሉ ጠንካራ ወጣቶች በየመንገዶሉ ይዟቸው እንድመጡ ወይም እንድገሉ ይዞ የመጣ ሰው ይሸለማል አሉ 100 ግመል ያገኛል እያሉ ያኔ ብቻ አይደለም ዛሬም ድረሳሉ ድሮም ዛሬም ነው ገናም ይኖራሉ ለአላህ እንጂ አንገዛም የሚሉትን ሁሉ በእጃቸው አስገብቶ ማዋረድ ከጀሉ 50 ሚሊዮን አለው ተገብቶለት ቃሉ የሙሽሪኮችን ከይድ ያውቀዋል ጀሊሉ ረህማን ከለላቸው የትም ቢከጅሉ አይሰጥም ጀሊሉ ረበል ዓለሚና አላ ነቢይና ረሱል ሙቢና አደገኛ ምባል መጣና አንድ ሰው ሱራቃ ኢብኑ ማሊክ ቀረበ ክፉ ሰው ገመሏን ለማግኘት አገሩ እንዳሰሰው ጋራ ሸንተረሩን ሁሉን አዳረሰው ወይ ይዘው ሊመጣ ወይ ገሎ ጨርሶ ጋለበ በፈረስ እነሱ ጋር ደርሰው ይህን ጊዜ አቡበክር በጣም ተጨነቁ ሱራቃ መምጣቱን አዩና በሩቁ ለጥባለ በረሃ የትም አይደበቁ ስዲቅ ደነገጡ አፋቸው ደረቁ የአላህ መልእክተኛ በዚህ እጅ ወደቁ አሉና ያ ረቢ ያሰፉ ደደቁ መንገድ ጠበባቸው ለሳቸው ነው ጭንቁ ነብዩ ምንም እንደማይሆኑ አወቁ አሉና ለስዲቅ አብሽር አይጨነቁ ሁለታችን ብቻ አይደለንም ይወቁ ከኛ ጋር ሶስተኛው አልመለኩል ሐቁ صبሩ ከጭንቁ አብሽር ተባሉና አላ ነቢይና ረሱል ሙቢና ሱራቃ ደርሷቸው በሩቁ አየና እነሱ መሆናቸውን አስተውሎ ለየና ዱካ በመከተል ታዋቂ ነው ጀግና በፈረሱ ጋልበው ቀረባቸውና የፈረሱን ኮቴ መሬት ያዘውና ሱራቃ ሁለቴ ወድቆ ተነሳና የአላህ ጥበቃ መሆኑን ተረዳና ድምፁን ከፍ አድርገው ቆሞ ተጣራና ለክፋት አይደለም ጠብቁኛ አለና እሳቸው ጋር ደርሰው አቅፋቸው ሳመና ምንም ሳይናገር ታማኝ ሰው ሆነና ማመኑን ማስረጃ ተቀበላቸውና ቃል የሚገቡለት ሌላም ነበርና የክስራ የወርቅ አምባር ታገኛለህ ገና ይህን ጊዜ ሱራቃ አጃይባ አለና ትቶ ተመለሰ ያየውን ጉዳየና ፈላጊዎችንም ከመንገድ መለሳቸውና ምንም ነገር የለም አይቻለውና አልহামዱሊላህ ተጓዙ በደህና አላ ነቢይና ረሱል ሙቢና اللهم صل وسلم على نبينا رسول مبينا اللهم صل وسلم على نبينا رسول مبينا ምስጋና ያንተ ነው ያ ዋሂዱ ሰመድ ያደረከን ኡመተ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ለተጓዘበት ዘውለት ያለ መንገድ ኢላ የውም ሰዓ ማይበጠስ ገመድ ከነዚያ ቁጥርን ያዘል አርሽል መጂድ አድምጠኝ ልንገር የሙዕጂዛውን ጉድ ብዙ እንደተጓዙ በመዲና መንገድ ሳይቦቻቸውና ነብይ ሙሐመድ በእጃቸው አልነበረ ስንቅም ሆነ ከዛድ አንድ ጎጆ አገኙ ቅርብ ነው ለመንገድ አገኟት አንዲት ሴት ስሟ ኡሙ ማዕበድ ተግባሯ ነበረ እንግዳ ማስተናገድ ያኔ ቤተል ነበር ባሏ አባ ማዕበድ ጉዞው በጣም ስከብድ ትንሽ ቁጭ አሉና አላ ነቢይና ረሱል ሙቢና የምበላ ነገር ብለው ስጠይቋት ምትሰጣቸው አጣ ምንም አልነበራት
ፍየሎቼም ሩቅ ነው የሉኝም ከቅርበት ከቤትም አትወጣ ግን አንድ ነበራት ይቺን የተኛችውን ፍቀጅልን አሏት ገና ያልወለደች ደግሞ ደካማ ናት አለች እንኳን ወተት ራሷም ደካማ ናት ነቢዩ ቢስሚላህ ብለው ስዳብሷት የአላህ ታምር ነው ወተት ቋጠረላት ነቢዩ ራሳቸው ቁጭ ብለው አለቧት ሁላቸውም ጠጥተው ሴትዮዋን አጠጧት ለአባ ማዕበድም ድርሻ አስቀመጡለት የፍየል ጌቶቿን ተሰብሰቢ ስሏት ወዲያው ተመለሰ ወደ ነበረበት አባ ማዕበድ ገብተው ኬታ መጣሽ አላት የሆነውን ሁሉ ተናገረችለት ምልክታቸውን ጠቋቆመችለት በአላህ አመነበት ተከተላቸውና على نبينا رسول مبين اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين አጀባ የሙሽሪኮች ክስረት አላህ ልፋታቸውን ሲያደርገው ክሳራ መንገድ ሲያስሱ በዚያ በተራራ ሜዳ ሸለቆውን ሲወጡ ተራራ እንዳልነበር ሆነ ያ ሁሉ ፉከራ አላህ ከነሱ ጋር ነው ረኮም አልቱጅራ አብደላህ ብኑ ረይቅጥ መንገዱን ሲመራ ከነሱ ጋር ነበረ አምር ብኑ ፉሄራ አላህ ከለላቸው ከቀኝም ከግራ ፍጹም ያልተሳካ የሙሽሪክ ፉከራ መከበሪያቸውን አባረው ክሳራ በሁለቱም አገር በዱንያም በአኺራ ከመካ አካባቢ የሆነ ድምፅ ተጣራ ድምፅ እንጂ አይታይም አጃይበል ቁድራ እናንተ ሙሽሪኮች የእውነት ባለጋራ መከበሪያችሁን አጣችሁ በጋራ ሙሐመድ ጥሩ ሰው ሄደዋል ለሂጅራ ከሳይቦቹ ጋራ ደርሰዋል መዲናው على نبينا رسول مبين اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين የሙሽሪኮች ክስረት የማይዘለቀው ሙሉ ሀያታቸው የተጨማለቀው ህዝቡ ከእስላም በፊት በጦር ነው ያለቀው በጎሳ መጨረስ ነበር የታወቀው ለረጅም ዓመታት በዚህ የዘለቀው የማለቂያው ጊዜ የማይታወቀው እስላም መጥተው ከዚህ ችግር ያላቀቀው የነቢዩ ኮሌጅ ስንቱን አስመረቀው ቀደሩ ሰምሮለት ከአላህ የታረቀው ጥሩ ታሪክ ሰርተው ዱንያን የለቀቀው አላህ አግዟቸው ኩፍርን ያስጨነቀው ህይወቱን ሰውተው ላቅ የወደቀው ስንቱ ጀነት ተሰርቶለት የጠበቀው ስንቱ እስከሰረበት ዱንያን የለቀቀው ሱሙን ቡክሙን ዑምዩን ቀልቡ የደረቀው የቁርአንን ብርሃን ማጥፋት የናፈቀው የአዛብን ጉድጓድ ቤቱ ያደረገው አላህ ምርጫ ሰጥቶት ጀሃነም የመረጠው ዳኢመን አበደን የማይታረቀው እያየ እየሰማ ሐቁን የደበቀው እንደና አባጃህል በበድር የወደቀው ህይወቱን በመጥፎ ተግባር ያደቀቀው ቀልባቸው የደረቀው ብዙ ናቸውና على نبينا رسول مبين رضي الله تعالى عنه በነቢዩ ባልደረቦች በአሳቦቻቸው የአላህ ውዴታ አይኑር በሁላቸው ተጽፈውም ተወርተውም ማያልቀው ሲራቸው ነቢዩ ናቸውና አሰልጣኞቻቸው ለእስላም የበኩር ልጅ አላህ ይመረጣቸው ለአላህ ሲሆኑለት ለነሱ ሆነላቸው የራህመቱን ገመድ የጨበጡ ናቸው ቁርአን በመተግበር ውሎ አዳራቸው የሙእምን ተምሳሌት ምርጥ ሰዎች ናቸው የአላህ ምርኮኞች መላ ሀያታቸው ስታወስ ይኖራል ስነ ምግባራቸው የትህትና ምንጭ ደግሞ ታጋሽ ናቸው የደግ ተምሳሌት በጣም ለጋስ ናቸው ዝንተ ዓለም ስዘከር ስኖር ይኸውና على نبينا رسول مبين እንግዲህ ወንድሞች እዚያ በቃለው ጊዜ ስለሌለኝ አሳጥረዋለሁ አላህ እድሜ ከሰጠኝ ደግሞ ሞክራለሁ ለኔ ጅምር ነውና ዱዓ ፈልጋለሁ የሀሳብ እርዳታ ከናንተ ይሻለሁ የቋንቋውን ጉዳይ ለፉኝ ብያለሁ የሂጅራውን ነገር ሳልጨርስ ቆሜያለሁ መዲና ሳልገባ መንገድ ጀምራለሁ የመዲናውን አህዋል ገና ነው ብያለሁ ከዚህ ቀጥላለሁ አላህ ይርዳኝና على نبينا رسول مبين يا ربنا صل على حبيبك على من آمنا على نبيك وسلم يا رب على خليلك
تنجنا بها جميع بلاك تفتح لنا بها أبواب فضلك يسر لنا العمر بقدرة منك وانظر ربي إلينا بعين رضاك وطهر قلبنا عن معصيتك ودرجاتنا ارفعنا عندك بلغنا يا ربي ما سألنا منك آمين ربي آمين توكلت بك بحق ذاتك رب العالمين على نبينا رسولا مبينا يا ربنا صل على حبيبك على من آمن على نبيك وسلم يا ربي على خليلك تنجنا بها جميع بلاك تفتح لنا بها أبواب فضلك يسر لنا الأمور بقدرة منك وانظر ربي إلينا بعين رضاك وطهر قلبنا عن معصيتك ودرجاتنا ارفعنا عندك بلغنا يا ربي ما سألنا منك آمين ربي آمين توكلت بك بحق ذاتك رب العالمين على نبينا رسولا مبينا اللهم صل وسلم على نبينا رسولا مبينا اللهم صل وسلم على نبينا رسولا مبينا رايا بامجا